አላህ Subhanahu Wa Ta'ala ከማምለክ ይቆጠባሉ። አንዴ ደግሞ የተደረገላቸው መልካም ነገሮች እያወሳላቸው ኢሞሽናሊ ተች ሊያደርጋቸው ይሞክራል፣ አይገባቸውም። ምን አባባል አለ ኢን አንተ አክረምተል ከሪመ መለክተሁ ወኢን አንተ አክረምተል ለኢመ ተመረዳ ይላል። ደግ የሆነ ሰው ጥሩ የሆነን ሰው ስታከብረው ማክበር ይገባዋል፣ ይልዩንታ ይዘዋል። ስለዚህ ትመልከዋለህ፣ ባለቤቱ ትሆናለህ፣ ትቆጣጠረዋለህ ማለት ነው። እንደፈለክ ታዘዋለህ። ወይን አንተ አክረምተል ለኢመ ተመረደ መናጢ የሆነ አስቸጋሪ የሆነን ሰው ደግሞ ስታከብረው ስታልቀው ግዴታ እንደሆነ አድርጎ ነው የሚያስበው። ይደርቃል፣ የበለጠ በድርቅናው ላይ ድርቅናን ይጨምራል የሚባል አባባል አለ። እነሱም የሆነባቸው እንደዛ ነው። በአመጻቸው ላይ አመጽን የጨመረላቸው ይህንን ነገር ሲያስታውሳቸው ግልጽ ነው። መልሳቸው አጉል ሆነ። የተደረገላቸው ኒዕማ ግን ቀላል አልነበረም። የሰው ልጆች እነዚህ ሁለቶቹ ኒዕማዎች ከተሟላላቸው ምድር ላይ ሁሉም ትልቅ የሚባሉ ኒዕማዎች ተሟልቶላቸዋል ማለት ነው። የሰላም ኒዕማን እንኳን ብናነሳ ሰላም በጣም አስፈላጊ ነገር ነው። የሰው ልጆች ዱንያ ላይ የሰላም አየር እስካልተነፈሱ ድረስ ምንም ነገር አይጣፍጣቸው። የፈለገ ብዙ ገንዘብ እንኳን ቢኖራቸው ማጣጣም አይችሉም። የፈለገ ብዙ ቤተሰብ ልጆች ቢኖራቸው ከነሱ ጋር መዝናናት መደሰት አይችሉም። ኒዕመተል አምን ቀላል ኒዕማ አይደለም። ኢብራሂም ለልጆቹ የመጀመሪያ ዱዓ ያደረገው ነገር ወጀዐል ሀዘል በለደ አሚነን ወርዙቅ ነው ያሉት። መጀመሪያ ሰላም አድርገው። ሰላም ካለ ነው ሪዝቁም የሚበላው። ሰላም ካለ ነው ሪዝቁም የሚጣፍጠው። ሰላም ከሌለ ግን የለም። አንድ ዓሊም ተጠየቁ ይላሉ ፈኽሩዲን ራዚ እዚሁ ሱራ ላይ እዚች ሱረቱ ቁረይሽ ላይ ተፍሲር ሲናገሩ አንድ ዓሊም ተጠየቁ አሉ ጤና ይሻላል ወይስ ሰላም ይሻላል አሏቸው። አምን ማለት ይሄ አምን የሚባለው ሰላም ነው የሚባለው አምን ይሻላል ወይስ ጤና ይሻላል ተብለው ተጠየቁ። እሳቸው ጤና ሰላም ይሻላል አሉ። አንዲት ፍየል ጤነኛ ሳትሆን ምግብ ብታቀርብላት ታማም ቢሆን አጠገቧ ምግብ ስለቀረበላት ትበላለች፣ ነገም ስታቀርብላት ትበላለች፣ ችግር የለባትም አሉ። አንዲት ፍየል አጠገቧ ተኩላ አስቀምጠህ እስቲ ምግብ አቀርብላትና ሞክረው፣ ተኩላዋን ፈጦ ከማየት ውጭ ስራ አይኖራትም፣ ምግቡን የመብላት ድፍረት አታገኝም፣ ካሁን ምን ሆንኩኝ የሚል ስጋት ይኖርባታል አሉ። ለዚህ ነው እስልምና የሰዎች ሰላም እንዳይናጋ የሰዎችን ሰላም ሊያደፈርሱ የሚሞክሩ የሆኑ ሰዎችን አይቀጡ ቅጣት ነው እዚህ ዱንያ ላይ እንዲቀጡ ያዘዘ። ለምሳሌ ሰዎች በገንዘባቸው ሰላም መሆን አለባቸው። ገንዘብ የሚሰርቅን ሰው እጁ እንዲቆረጥ አዘዘ። ሰዎች ነፍሳቸው ላይ ምንም ስጋት ሊኖርባቸው አይገባም። ካሁን ይሞታል የሚል ማን ሊገለኝ ይችላል የሚል ስጋት ሊኖርባቸው አይገባም። አላህ ያንን ሰላማቸውን ሊያስጠብቅላቸው አነፍሱ ቢነፍስ የሚባል ህግ አወጣ፣ ህግ ደነገገ። አንድ ነፍስን ያጠፋ ሰው ነፍሱ ይጠፋል ተባለ። ከዛ ውጪ ደግሞ ሽፍቶች ሰዎችን እያስቆሙ እያስቃዩ እየገደሉ የሚዘርፉ የሆኑ ሽፍቶችን ኢነማ ጀዛኡ الذين يحاربون الله ورسوله ويسعون في الأرض فسادا أن يقتلوا أو يصلبوا أو تقطع أيديهم وأرجلهم من خلاف أو ينفوا من الأرض እጅግራቸው እንዲቆረጥ ከሀገር እንዲባረሩ እንዲሰቀሉ እንዲገደሉ ነው አላህ Subhanahu Wa Ta'ala ትእዛዙን ያስተላለፈ። ለምን? የሰዎች ሰላም ይቀድማል። የሰዎችን ሰላም አበላሽተው እነሱ በሰላም ሊኖሩ አይገባቸው። ለዛ ነው አላህ Subhanahu Wa Ta'ala በዛ ልክ የሰላምን ነገር ቦታ ሰጥቶት ያደረገው። ሰላም ከሌለ ኢባዳው ሳይቀር አይጣፍጥም። ሰላተል ጀማዓ ሳይቀር አይሰገድም። አዛን ተባለ ብለን የምንሮጠው ወደ መስጂድ ሰላም ስላለን፣ ልጆቻችን ትምህርት ቤት ደርሰው የሚመለሱት ትምህርት ቤት የምንልካቸው ሰላም ስላለን፣ መድረሳ የምንልካቸው ሰላም ስላለን፣ ይሄ ሁሉ ነገር ቀጥሎ ይቆማል ሰላም ከሌለ። ስለዚህ ቀላል ኒዕማ አይደለም። ዋልኩላችሁ ብሎ አላህ Subhanahu Wa Ta'ala
ለነሱ እንደ ኒዕማ እያነሳላቸው እየጠቀሰላቸው ያለው። ሌላኛው ነገር ደግሞ ከራብ ነው ታደኳቸው ያላቸው። ሰዎች ከራባቸው ምንም ነገር ማድረግ አይችሉም። መጨረሻው ሞት ነው የሚሆነው። መካ ውስጥ ደግሞ እነሱ በንግድ መልኩ እያተረፉ ውጤታማ ባይሆኑ ኖሮ አላህ ውጤታማ ባያደርጋቸው ኖሮ ማንም እነሱን የመረዘቅ ግዴታ የለበትም። መሬታቸው አያበቅልም። ለዚህ ለቀው መሄድ ግዴታም ሊኖርባቸው ይችላል። ሊሰደዱም ይችላሉ። ረሃብ የማያስደርገው ነገር ነው። ምናልባት የ77ን ታሪክ ብዙዎቻችን ሰምተን ሊሆን ይችላል ከየአቅጣጫው ምን ያክል አስከፊ ነገር እንደነበረ ረሃብ። ስለዚህ አላህ Subhanahu Wa Ta'ala እነዚህን ሁለት ትልልቅ ኒዕማዎችን ውሎላቸው በዛ ኒዕማ አማካኝነት ያደረኩላችሁን አስታውሱና ወደኔ ተመለሱ ያላቸው። ሰዎች ሁለት አይነት ናቸው። አንዳንዱ ምን ይገዛዋል? ይሉኝታ ይገዛዋል። መልካም ነገር እንዳደረክለት ስታስታውሰው ኦኬ ለካ እሱ ነው ያደረገልኝ፣ ስለዚህ ውለታውን መመለስ አለብኝ ብሎ ያስባል። ስለዚህ በመልካም ነገር አላህ ይቀሰቅሳቸዋል። ሰዎች ብዙ አይነት ስለሆኑ ነው የተለያየ መንገድ የሚጠቀሙ የዳዕዋ መንገድ የሚጠቀሙ። አንዳንዱ ደግሞ ቆፍጠን ሲባልበት የሚፈራል። እዚህ ዱንያ ላይ ራሱ ስንመለከት ሰዎች ከድህነት ለመውጣት ሀብታም ለመሆን ሲፈልጉ ከሁለት አንዱ ነው ምክንያታቸው ነው። አንዳንዱ ድህነትን ፈርቶ ነው ሀብታም ለመሆን የሚፈልገው። አንዳንዱ ድህነት ብዙ ላይ ያስፈራው ይችላል። ሀብት ጋር ያለው ነገር አጓግቶት ሊሆን ይችላል። ለዚህ ነው አንዴ በጀነት አንዴ በጀሃነም እያስፈራራ አላህ Subhanahu Wa Ta'ala ሰዎችን ወደ ኢስላም ወደ መልካም ነገር እንዲመጡ የሚጠራቸው ማለት ነው። ስለዚህ ሰዎች ብዙ አይነት ስለሆኑ ነው የዳዕዋው መንገድም የተለያየው ለማለት ነው። ሱረቱ ቁረይሽ እነዚህን የመሳሰሉ መልእክቶችን ይዛ ለዛሬ ይህን አክል ካየን ይበቃናል። መርሐባ جعلني الله وإياكم من الذين يستمعون القول فيتبعون أحسنه وبارك الله فيكم وجزاكم